ሄሎ ጋይስ ዛሬ የምነግራችሁ ነገር ፀጉሬ እንዴት ለምንድን ነው የሚረግፍብኝ፣ እንዴት ማስቆም እችላለሁ፣ ፀጉሬ እየሳሳ ነው፣ ፀጉሬ እያለቀ ነው፣ መፍትሄ ንገሪኝ፣ ተራለቀ ፀጉሬ ተመለጥኩ የምትሉ ጓደኞቼ ዛሬ ሁሉንም ነገር እነግራችኋለሁ። ላይ እየጠየቃችሁ ነበር ባለፈው ሴቶችዬና ዛሬ እነግራችኋለሁ። ለመላጣ ወንዶች አይሆንም፣ ጌት አውት ኦኬ፣ ለሴቶች ብቻ ነው። ኤኒዌይስ ወደ ነጥባችን ስንገባ መጀመሪያ ማድረግ ያለብን ነገር በምን እንደሚረግፍ ማወቅ አለብን። ስቴፕ 1 ምንድነው እናያለን? የሚያረግፍብን ነገር ለምሳሌ በእንቅልፍ ማጣት፣ በጭንቀት እንቅልፍ በቀን በ24 ሰዓት ውስጥ ለምሳሌ ለ8 ሰዓታት ወይም ደግሞ ለ7 ሰዓታት መተኛት መቻል አለባችሁ። በጣም አነሰ ከተባለ ለ6 ሰዓታት፣ አንዳንዴ ነው ግን ሁሌም ሳይሆን አንዳንዴ በጣም አነሰ ከተባለ ለ6 ሰዓታት አትሊስት መተኛት መቻል አለባችሁ። እና ደግሞ ጭንቀት መቀነስ አለባችሁ። የምንጨነቅ ምናምን ከሆነ የታወቀ ነው ፀጉራችን በጣም ይረግፋልና ጭንቀት መቀነስ መቻል አለብን። ሁለተኛ ደግሞ አይረን ወይም ደግሞ ቪታሚን ዲፊሽንሲ ላይክ ቪታሚን B12 ቪታሚን D ዚንክ ባዮቲን እነዚህ ነገሮች የሌላችሁ ከሆነ ኦፍ ኮርስ ፀጉራችሁ ይረግፋልና ቪታሚን ቼክ ማድረግ አለባችሁ። ፋርማሲ ራሱ ሄዳችሁ ማለት ነው። በጣም ይጠቅማል፣ አሪፍ ነው። ብዙ ሰዎች ክኒን አታብዙ ለጤና ለጨጓራ ጥሩ አይደለም፣ ግን ቪታሚንን አይደለም። ኦኬ ክኒን አታብዙ የሚሉ ሰዎች ለምሳሌ ላይክ ጉንፋን በያዛችሁ ቁጥር ፀጉራችሁን ላይክ ራሳችሁን በመማችሁ ቁጥር ወሬ ዝም ብላችሁ ክኒን አትወሰዱ ለማለት ነው እንጂ ቪታሚንን አይደለም። ቪታሚን ማለት እኮ ላይክ ለምሳሌ 6-5 ምናምን ፍሩት በልተን ማግኘት የሚችለው ቪታሚን በአንዲት ታብሌት ማግኘት ማለት እኮ ነው። እና ቪታሚን በጣም አስፈላጊ ነገር ነውና ፋርማሲ ላይ ሄዳችሁ የፀጉር ቪታሚን ብትሏቸው ቪታሚን B12 እና ቪታሚን D ዚንክ ምናምን ይሰጧችኋል። ኦኬ እና እንደዛ ማድረግ ትችላላችሁ። ሁለተኛ ደግሞ ፀጉራችሁን በጣም ስባችሁ የምታስሩ ሰዎች እንደዚህ ያርጋችሁ ወይም ደግሞ ስትሰሩ በጣም ጥልቅ ሽሩባ በዊግ ምናምን ስትሰሩ ወይም ስታስዙ በጣም ማስራችሁ የምታስዙ ይሄ እዚህ ላይ እንትን እስከሚል ድረስ ቡገስ እስኪያወጣ ድረስ እንደዛ አታድርጉ። በጣም ለፀጉር መጥፎ ነው። በጣም ይነቃቀላል። ዊክ የሆነ እየሳሳ እየደከመ ነው የሚሄደውና እንደዛ አታድርጉ። አራተኛ ደግሞ እሳት የምታበዙ ከሆነ ወይም ደግሞ የምትተኩሱ ከሆነ ፀጉራችሁን በጣም ለተኮስ የምታበዙ ከሆነ ጥሩ አይደለም። እሳት አታብዙበት። ፀጉራችሁን ናቹራል ተውት። በቃ በናቹራል ለማጌጥ ሞክሩ። ሪሰርች አድርጉ። እንደናንተ ፀጉር ያለውን ሰው ቲክቶክ በጣም አሁን ለጥሩ ነገር መጠቀም ትችላላችሁ። ላይክ አሁን ለምሳሌ ፀጉራችሁ ቪታሚን ፀጉራችሁ 3C ከሆነ 3C ሄር ስታይል ስላችሁ ሰርች ማድረግ ትችላላችሁ። በጣም እንደናንተ ናቹራል እንደላችሁ ካርል እንዴት እንደሚያደርጉ ሹሩባ በሹሩባ እንዴት ማሰር እንደሚችሉ ምናምን በናቹራል እንዴት ማጌጥ እንደሚችሉ ማየት ትችላላችሁና ላይክ እኔ ድሮ እንደዛረግ ነበርና ላይክ አሁን ጥንቀት ሲሆን በጣም ትልቅ ነገር ሲመጣ ሁሉ ጊዜ ፀጉራችን መተኮስ ይኖርብናል ብለን እናስባለንና that's not right። ልክ አይደለም። እንደዛ አታድርጉ እሺ። because በናቹራላችሁ ማጌጥ ትችላላችሁ። እኔ አሁን እንደዛ ማድረግ ትችላለሁ። ኢቭን በርዝዴይ ደርሶ ካርል ነው ያደረኩት። በቃ ናቹራል ካርል because ቆንጆ ለመሆን ግዴታ የሌላ ሰው ማንነት መያዝ አይጠበቅብንም። ቆንጆ ለመሆን ስትሬት ማድረግ አይጠበቅብንም። I'm not saying ስትሬት አላረግም እዚህ በኋላ እያልኩ አይደለም። ስትሬት ማድረግ ምናምን just ሲደክማችሁ አንዳንዴ ምን ደግሞ ዝም ብላችሁ ስታይል ቼንጅ ለማድረግ ምናምን ወሬቨር ታርጉ ትችላላችሁ። ግን ቆንጆ ላይክ ቆንጆ ነኝ ብላችሁ ስሜት እንዲመጣላችሁ ግዴታ ስትሬት ማድረግ የለባችሁ። To feel beauty you don't have to straighten your hair. You don't have to change who you are, right? Yeah, that's what I'm saying. አምስተኛው ደግሞ ሆርሞናል ቼንጅ። ለምሳሌ ሆርሞናችሁ ቼንጅ የሚያደርግ ኮንሰፕት ላይክ የሚቀያየር ከሆነ ሆርሞናችሁ ዶክተራችሁ ወይም ደግሞ ፋርማሲ መጠየቅ ትችላላችሁ። ግን ለምሳሌ በእንትን ጊዜ በእንትን ብቻ ከሆነ ግን ፔሪድ ላይ የምትሆኑበት ጊዜ ብቻ ከሆነ ምናምን ችግር የለውም። እሱ ያ ለዛሽ ጊዜ ትንሽ ብቻ ፀጉሩ ነው የሚረግፈው። ከዛ በተጨማሪ ደግሞ በርዝ ኮንትሮል የምትጠቀሙ ሰዎች ወይም ደግሞ የወሊድ መቆጣጠሪያ ሪሰርች አድርጊያለሁ በጣም ፀጉር ያወጣል እና የወሊድ መቆጣጠሪያ የምትጠቀሙ ሰዎች ፕሊዝ ባሎቻችሁን ንገሯቸው። ራሳቸው ይቆጣጠሩ ከፈለጉ ላይክ ሴቶች እያተሰቃዩ እነሱ ፀጉር አላጡ ላይክ who cares ላይክ አንቺ ፀጉርሽን አትጭ። ስለዚህ ወይ ባልሽ ይቆጣጠረው ወሬቨር ወይም ሌላ መንገድም ካለ አላውቅም ብቻ ግን እንትን አትበዩ እሺ። ላይክ ፀጉራችሁን ላይክ በዛ መንገድ ያለማጣት ሞክሩ። በርዝ ኮንትሮል ቀንሱ እሺ።
ከዛ በተጨማሪ ደግሞ የፕሮቲን እጥረት ምግብ በምትመገቡበት ጊዜ ፕሮቲን የሚያንሳችሁ ከሆነ ለምሳሌ አንዳንድ ጊዜ ደግሞ ምግብ ስኪፕ የምታደርጉ ለምሳሌ ምሳ ወይም ራት ስኪፕ የምታደርጉ ሰዎች ቢ ኬርፉል ላይክ ይሄ ለፀጉር ብቻ ሳይሆን ያደክማል ራሱ ላይክ ድካም ያመጣል። የምትጾሙ ከሆነ ዛትስ ኦኬ ላይክ ቁርስ ባትበሉ ችግር የለውም። ከዛ ግን ምሳ ስትበሉ ቁርሳችሁን የሚተካ ነገር ፕሮቲን በቂ ምግብ መመገብ መቻል አለባችሁና ስቴፕ 2 ደግሞ የምናየው የፀጉር ዴይሊ እንክብካቤ ወይም ደግሞ ዴይሊ ሄር ኬር ሩቲን በየቀኑ ፀጉራችን ለመንከባከብ ወይም ደግሞ በሳምንት ውስጥ ምን እናደርጋለን የሚለው እናያለንና አንደኛ ሳልፌት ፍሪ ሻምፖ መጠቀም አለብን። ስትገዙ ፋርማሲ ውስጥ ኦሬቨር አንብባችሁ ሳልፌት ፍሪ የሚል ግዙ። ከኬሚካል ነፃ የሆነ ናቹራል ወይ ክሌንዘር እንደዛ ግዙና ፀጉራችሁን ስካልፓችሁን ስትሉ እንደዛ። ከዛ በተጨማሪ ደግሞ በወር አንዴ ወይም በሁለት ወር አንድ ጊዜ ፀጉራችሁን ዲቶክስ ማድረግ ልመዱ። ይሄን ስራችሁን በባለፈው ተናግሬያለሁ። በጣም ብዙ ቢልድ አፕ ያለባችሁ ሰዎች ብዙ ፕሮዳክት የምትጠቀሙ ጄሉ ምናምን ወሬቨር ስታጥቡት ራሱ የማይጸዳላችሁ ከሆነ የሚያሳክካችሁ ፎረፎር ያለባችሁ ከሆነ ያ ሚንስ ዲቶክስ ያስፈልገዋል። ለዲቶክስ ደግሞ ምንድነው ማድረግ ያለባችሁ? እንትን ግዙና አፕል ሳይደር ቪኒገር ኦር አፕል ሳይደር ቪኒገር ወሬቨር በቪኒገር አንድ ቪኒገር 3 ወይም 4 ውሃ ላይክ አሁን ለምሳሌ በስኒ በቪኒገሩ ክዳን አንድ ቪኒገር ወይም ከዛ ደግሞ 3-4 ስኒ ደግሞ ውሃ ጨምራችሁ እንደዚህ ረጭታችሁ ማሳጅ አድርጋችሁ በ10 ደቂቃ ውስጥ መታጠብ እሱ ዲቶክሲንግ ይባላል። እና ለፀጉራችሁና ለስራችሁ ለእድገት በጣም አስፈላጊ ነው። ይሄ ሲጸዳ ሲከፋፈት ፀጉሩ ይወጣላችኋል። በጣም ቆንጆ ለእድገት ቆንጆ ይሆንላችኋል ማለት ነው። ከዛ በተጨማሪ ደግሞ የፀጉር መጨረሻ ጫፍ ላይ ያለው ከሻወር ከመውጣታችሁ በፊት ልክ ይሄን እንደተንከባከባችሁት በሻምፖ ጽድት ምናምን እንዳረጋችሁት ሁሉ ለዚህም አስቡለት። ጫፍጫፉ ሜክ ሹር ጫፍጫፉ እንትን ስትሉ ከሻወር ከመውጣታችሁ በፊት በጣም ኮንዲሽነር መጠቀምና ቆንጆ አድርጋችሁ ማለስልሳችሁ አበጥራችሁ መውጣት መቻል አለባችሁ። ይሄ ጫፉ በቃ ጤነኛ ሆኖ ተጠቅልሎ ምናምን እንደዚህ ከርል ሆኖ ምናምን መውጣት ያለባችሁ እንጂ ጭፍር ብሎ ለማበጠር እንዴት ነው ማድረግ አሁን ምናምን እያላችሁ መውጣት የለባችሁ። ዲፕ ኮንዲሽነር ተጠቀሙ። እንደኔ ጠንካራ ፀጉር ካላችሁ ዲፕ ኮንዲሽነር፣ ሊቪንግ ኮንዲሽነር፣ የማይታጠብ ኮንዲሽነር ብቻ በደንብ ልታበጥሩት የምትችሉት በጣም የሚያለሰልስ ኮንዲሽነር መጠቀም አለባችሁና እንደዛ ነው። ከዛ ሶስተኛ ደግሞ የፀጉር ማድረቂያ በወጣችሁ ቁጥር የፀጉር ማድረቂያ የምትጠቀሙ ሰዎች እንደዚህ ስቲሻወር ወሬቨር ማለስለሻ ምናምን ከመሰራታችሁ በፊት ፀጉራችሁ ሹሩባ ልትሰሩ ስትሉ ኢቭን ፀጉር ቤት ብትሄዱ ራሱ እንደዚህ ልታበጥረው ስትይ ነው በሏት። ችግር የለውም ሳታበጥሪ ዝም ብለሽ በፎጣ ድርቅና ትንሽ አበጥረሽ ትንሽ ድረቅ ጊዜ ስጪ ከዛ ስሪ ይበላል። ቢካዝ እንደዚህ በሳት ስቲሻወር ተደርጎ ስትሰሩት የደከመን ፀጉር አጥብቆ መስራት ማለት ነው። በኋላ ስትፈቱት ማት ፀጉር ነው ወጥቶ የምታገኙት። ይሄን ሀክ ሞክሩት። ለኔ በጣም ሰርቶልኛልና ስትሰሩም ሆነ ከሻወር እንደወጣችሁ ወይ በፎጣ ብቻ አድርቁ ወይም ደግሞ ኤር ድራይ ስኖ ንፋሱ ያድርቀው እንጂ በስቲሻወር እንደዚህ ምናምን እያደረጋችሁ አታድርቁ። እሺ። ከዛ በተጨማሪ ደግሞ ትንንሽ ማበጠሪያዎች አትጠቀሙ ፕሊዝ። በጣም ትንንሽ እንደዚህ ክፍት ዋይድ ማበጠሪያ እንጠቀማለን። ዋይድ ኮምብ ወይም ደግሞ ዋይድ ማበጠሪያ ሰፊ ክፍተት ያለው ማበጠሪያ ትልቅ ማበጠሪያ መጠቀም አለባችሁ። ትንሿን በሷ ይዛችሁ ችክ ምናምን ያረጋችሁ አትበጣጡ ፀጉራችሁን። እሱ ለስሊክ ባክ ብቻ እንድች ለማድረግ ነው። ኢቨን ነጮች ራሱ በጣም ስትሬት ፀጉር ያላቸው ራሱ ያንን አይጠቀሙ እንዴ ንቁ እንጂ እና እነሱ ራሱ ለስሊክ ባክ ነውና እንደነሱ አይነት ፀጉር ደግሞ እኛ የለንም። ኦኬ ሶ እንደዛ አታድርጉ። ስቴፕ ሶስተኛ ስቴፕ የምናየው ደግሞ ኒውትሪሽን ይባላል። ኒውትሪሽን ምግብ ለመሆን ወይም ደግሞ ጤነኛ ለመሆን ለፀጉራችንም አመች ለመሆን ምን ምግብ ያስፈልጋል የሚለው እናያለን። ቅድም ፕሮቲን ተመግቡ ስላችሁ ፕሮቲን የምናገኝባቸው ምግቦች ምን ናቸው ልትሉ ትችላላችሁ። ሪሰርች ማድረግ ትችላላችሁ። ግን ፕሮቲን የምናገኝባቸው ምግቦች እንቁላል፣ ቺክን፣ ለንፌስ፣ ቺያ ሲድ እነዚህን ነገሮች ፕሮቲን ያመርታሉና እነሱን ፕሮቲን መጠቀም ትችላላችሁ። ሁለተኛ ደግሞ አይረን በጣም አስፈላጊ ነው ለፀጉርና እኔ ራሱ በፊት ያዞረኝ ነበር፣ ይደክመኛል፣ እጅና እግሬ ቆረጣጥመኛል። የእውነቴን ነው፣ እጅና እግሬ ይበርደኛል። በጣም በረዶ ነው የሚሆነው እጅና እግሬና የአይረን እጥረት ነው እሱና ስፒናች ስበላ በጣም እየተሻለ ይሄድና ስፒናች ብሉ ላይክ የአይረን እንደኔ ያለባችሁ ስፒናች ሬድ ሚት እንኳን ብዙ ትንሽ ይሻለኛል እንጂ ጋብዙም አይደለም። ግን ሬድ ሚት መብላት የምትችሉ ከሆነ ቀይ ስጋ ኩክ የተደረገ ስለዚህ ደግሞ ወጥም ብሉ ያልኩ አይደለም። ኩክ የተደረገ ቀይ ስጋ
ከዛ ደግሞ ተምር ለአይረን በጣም አስፈላጊ ነውና በቀን ውስጥ ላይክ 3-4 ወይም 2 ቴምራት ውስጥ በቀን ውስጥ ለመብላት ሞክሩ። በጣም አስፈላጊ ነው። በዛ ላይ ደግሞ ስኳር ያለው ነገር የምትፈልጉ ሰዎች ተምር በውስጡ ስኳር ስላለው ጣፋጭነት ስላለው ቸኮሌት እንዳትበሉ ጥሩ ነው። ቸኮሌት ለጤና ጥሩ ስላልሆነ ማለት ነው። ያያችሁ በአንድ ድንጋይ ሁለት ወፍ። ከዛ ሶስተኛ ደግሞ ኦሜጋ የሚያስፈልጋል ለፀጉር ለብሬንም ጥሩ ነውና ፊሽ፣ ፍሌክሲድ፣ ቺያ ሲድ እነዚህ በኦሜጋ የበለጸጉ ምግቦች ናቸውና እንኳን ብዙ ፊሽ በጣም ወደም ግን ማለት ሽታው በጣም ይረብሸኛል። አንዳንዴ እበላለሁ በግድ ግን በጣም አሁን ላይ ጭራሽ አቆሚያለሁ ማለት ቢተንስ በጣም ላይክ ይረብሸኛል። ላይክ መብላት የምትችሉ ሰዎች ግን ፊሽ በጣም አስፈላጊ ነገር ነው። ላይክ አሳ በጣም ጥሩ ነው ለጤናና ፊሽ ለመብላት ሞክሩ። ፍሌክሲድ እና በእነዚህ ነገሮች ከዛ በተጨማሪ ደግሞ ፋርማሲ ሄዳችሁ የፀጉር ለሴቶች የፀጉር ቫይታሚን ብላችሁ መጠየቅ ትችላላችሁና ቫይታሚን B12 ቫይታሚን D6 ባዮቲን ይሰጧችኋል እዛ ፋርማሲ ውስጥ ነው። እሱንም መጠቀም ትችላላችሁ ብያችኋለሁ። ከዛ በተጨማሪ የመጨረሻው ነገር ደግሞ የሚነግራችሁና አስፈላጊው ነገር ከመታጠባችሁ በፊት ሁሌም ይሄን ቆዳችሁን እንትን መቀባት ሞክሩ። የሮዝመሪ ኦይል ወይም ደግሞ የሮዝመሪ ውሃ ስትታጠባችሁ በኋላ ቢሆንም ችግር የለውም። በጣም አሪፍ ነው ለማሳደግ ኢንሴን ነው የሚያሳድግላችሁና እሱን ለማድረግ ሞክሩ። ማሳጅ አርጉ። ከዛ ታጠቡ። የሮዝመሪ ዘይት ስሩ። ከዛ በተጨማሪ ደግሞ ፀጉራችሁ ጫፍጫፉ ለሚያስቸግራችሁ ጫፍጫፉ ቆንጆ ያልሆነ የተባለጠባችሁ ለመቁረጥ አትፍሩ። እኔ ቆርጬው ወዲያው ነው ያደገ። ወዲያው በዛው ላይ ነው የማገኘው። አብሳላትን ታቋታላችሁ አይደለ? ተፈራ ሰራስ እንዴ ነው የምትቆርጠው? ግን ወዲያው ነው የሚያድገው። ፀጉር መቆረጡ ምንም ችግር የለምና ስትቆርጡት ጤነኛ እየሆነ ነው የሚሄደው። በጣም ቆረጡት እያልኩ ሳይሆን ጫፍጫፉን እየቆረጣችሁ ማስተካከል ምናምን ችግር የለውም። እንደውም ፀጉራችሁ ሞቲቬት እየሆነ ምናምን አዲስ ፀጉር እያወጣ ጤነኛ እየሆነ ምናምን ነው የሚሄድና ጋይስ እንደዛ ለማድረግ ሞክሩ። ሌላ ጥያቄ ካላችሁ ደግሞ አሳውቁኝ። በጣም ወዳችኋለሁ። ባይ